ኢየሱስን ለምንድን ነው የተቀበልከው? ኢየሱስን ለምንድን ነው የተቀበልከው? ምን እንዳደርግልህ ነው የተቀበልከው? ኢየሱስን ማሊዳፍ ፍረቴ ማለከንሲፍ ጎዶፍ ሰቲ አመን ለምንድን ነው ጌታ ኢየሱስ ክርስቶስን የተቀበላችሁት? ክርስቶስ ኢየሱስ ምን እንዲሰጣችሁ ነው ጌታን ኢየሱስ ክርስቶስን የግል ዳኛችሁ አድርጋችሁ የተቀበላችሁት? ለምንድን ነው የተቀበላችሁት? ዛሬ ጥያቄ ልጠይቃችሁ። ጌታ መድኃኒታችሁ ኢየሱስ ክርስቶስን ለምን ተቀበላችሁት? ለምን ወደ ኢየሱስ መጣችሁ? ኢየሱስን ማሊፍ ፍረተን ማሊፍስ ኢሰት ያመንተን ለምንድን ነው ተቀበላችሁት? ምን እንዲያደርግላችሁ ነው? የኔን ጥያቄ ራሳችሁ ጠይቃችሁ ታውቃላችሁ? መልስ አግኝታችሁ ታውቃላችሁ? ዛሬ ልመልስላችሁ ወይንም ይሄንን ጥያቄ ለምን ጌታ ኢየሱስ ክርስቶስ እንደተቀበላችሁት እንደጠየቅኩት ደግሞ መልሱንም እኔ ራሴ ልስጥ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደዚህ ይላል፣ ለተቀበሉት ሁሉ በስሙ ላመኑትም የእግዚአብሔር ልጆች እንዲሆኑ ዘንድ ስልጣን ሰጣቸው። ክርስቶስን ለተቀበሉ ክርስቶስ ምን ሰጣቸው? የእግዚአብሔር ልጆች እንዲሆኑ ዘንድ ስልጣን ሰጣቸው ይላል። ስልጣን ሰጣቸው። የምን ስልጣን? የልጅነት ስልጣን። ክርስቶስን የተቀበልነው ልጅ የእግዚአብሔር ልጅ ለመሆን ነው የተቀበልነው እንጂ አንድ ወንጌላዊ ለመሆን አይደለም፣ ነብይ ለመሆን አይደለም፣ ዘማሪ ለመሆን አይደለም፣ ሰባኪ ለመሆን አይደለም፣ ወይን ባለጸጋውን ሀብታም ለመሆን አይደለም የተቀበልነው። ወራ ኢሰ ሲመተኒፍ ሀመ ኢሰ ሲመተኒፍ ጆሌ ዋቀዮ ከተኒፍ አቦሳኒፍ ከነ ኢሳኔስ ወረ መቃሳቲ አመነኒ ይላል። ኢየሱስ ክርስቶስ እቲ ከናመነፍ ኢሰቲ ከናመነፍ ኢጆሌ ዋቀዮ ተውዳፍ ኢሰቲ ያመን ጆሌ ዋቀዮን ቱሬ ኢጆሌ ዋቀዮ ተውዳፍ ኢሰቲ ያመን የእግዚአብሔር ልጆች አልነበርንም፣ የእግዚአብሔር ልጆች ልንሆን ነው ጌታ ኢየሱስ ክርስቶስን የተቀበልነው። ጆሌ ዋቀዮን ቱሬ ጆሌ ዋቀዮ ተውዳፍ ጎፍታ ኢየሱስ ክርስቶስ ኢሰቲ ያመን isin kanaan dura daddarba keessaniin karaa afuuraa duutanii jirtan kan jedhu waaqayyotti addabaatanii jirtu yaada jedhudha. በመንፈስ ሙታን ነበርን፣ ከእግዚአብሔር ጋር አንድነት አልነበረን፣ ሞተን ነበርን። ዛሬ ግን ክርስቶስ ኢየሱስን ስለተቀበልን የዘላለምን ሕይወት አግኝተናል። በስሙ ላመኑት ሁሉ እግዚአብሔር የዘላለም ሕይወት እንዲያገኙ ዘንድ ልጁን ወደ ምድር ላከ። ጌታ ኢየሱስ ክርስቶስን የተቀበሉ ሰዎች የእግዚአብሔር ልጆች ሊሆኑ ዘንድ ስልጣንን ሰጣቸው፣ የዘላለም ሕይወትን ሰጣቸው እንጂ ጌታ ኢየሱስ ክርስቶስን የተቀበልነው ወኔ ሀብታም ለመሆን አይደለም፣ ባለ ዝነኞች ለመሆን አይደለም፣ ሌላ ደግሞ የተለያየ ነገር ለመሆን አይደለም፣ ነቢያት ወይን ወንጌላዊ ምናምን ይሄ ጸጋ ለመሆን አይደለም የተቀበልነው። ዋና ወደ ክርስቶስ የመጣንበት ዋና ዓላማችን የእግዚአብሔር ልጆችን ለመሆን ነው የመጣነው። ይሄንን ያገኘነው ክርስቶስም የሰጠን ይሄንን ነው። ይሄ ስጦታ ደግሞ የማይወሰድ ስጦታ ነው፣ ዘላለማዊ ስጦታ ነው። የእግዚአብሔር ልጅነት ዘላለማዊ ስጦታ ነው። እኔ ከክርስቶስ ጋር የምኖር ከሆነ ይሄ ልጅነቴ ከኔ ላይ አይወሰድም ማለት ነው። የእግዚአብሔር ልጅነቴ ከኔ ላይ አይወሰድም። ይሄ የዘላለም ስጦታዬ ነው። ክብር ለኢየሱስ ይሁን። ስለዚህ ጌታ ኢየሱስ ክርስቶስን የተቀበልንበት ዋና ዓላማ ልጅ የእግዚአብሔር ልጅ ለመሆን ነው፣ የዘላለምን ሕይወትን ለመቀበል ነው እንጂ የሆነ ለ80 ዓመት የሚበቃንን የጸጋ ይሁን የተለያየ ባለሀብታም ዝነኛ የተለያየ ነገር ለመሆን አይደለም ጌታ ኢየሱስ ክርስቶስን የተቀበልነው። ጌታችን ኢየሱስ ክርስቶስን የተቀበልነው የዘላለምን ሕይወት ለማግኘት የእግዚአብሔር ልጆች ለመሆን እንጂ ለዚህ ተራ ነገር አይደለም፣ ለዚህ ለሚያልፍ ነገር አይደለም። ወንድሞቼ እህቶቼ፣ ለምንድን ነው ጌታን የተቀበላችሁ? ሀብታም ለመሆን ነው የተቀበልከው? ወይን ባለጸጋ ለመሆን የተለያየ ነገር ለመሆን ነው የተቀበልከው ጌታን? ለምንድን ነው የተቀበልከው ጌታ? ራስን ጠይቅ። ወደ ጌታ ከመጣው በኋላ ምን አገኘው ብለህ ራስን ጠይቅ። ወደ ጌታ እንደመጣ
ጌታ ኢየሱስ ክርስቶስን የግል አዳኝ አድርገህ እንደተቀበልክ ምን አግኝታል? የልጅነትን ስልጣን አግኝታል። አንተ የእግዚአብሔር ልጅ ነህ። ከዛ ቀን ጀምረህ አንተ የእግዚአብሔር ልጅ ነህ። ከዛ በፊት ግን የእግዚአብሔር ልጅ አልነበርክም። ክብር ለኢየሱስ ይሁን። የእግዚአብሔር ልጅ የሆንኮ ጌታ ኢየሱስ ክርስቶስን ከተቀበልከው በኋላ እሱን የግል አዳኝ አድርገህ ስትቀበል የእግዚአብሔር ልጅነትን ታገኛለህ። ክብር ለኢየሱስ ይሁን። ጌታ ስሙ ለዘላለም የተባረከ ይሁን። ዋቀዮ መቃን ኢሳከኑ ልፋት ያው ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች ሊሆኑ ዘንድ ስልጣን ሰጣቸው ይላል። የምን ስልጣን? የልጅነት ስልጣን። ክብር ለኢየሱስ ይሁን። እኛ ጌታ ኢየሱስ ክርስቶስን በመቀበል ነው የልጅነትን ስልጣን ያገኘነው። አልነበረንም። የእግዚአብሔር ሕዝብም አልነበርንም። ጠፍተን ነበረ። በኃጢአታችን ሞተን ነበረ። ኩነኔ ነበረብን። ኃጢአት ነበረብን። ከእግዚአብሔር ተለይተን ነበር። ሞተን ነበር። ግን በክርስቶስ ኢየሱስ ያዋን ሆን ዴብኔ ጎፍታ ኢየሱስ ክርስቶስ ኢቲን ጅራኒ ሂንቱሬ ሂንቀምኑ ጅሬኛ በረበራ ቱሬ ሂንቀምኑ ቱሬ ወንን ቀምኒ ክርስቶስ ከኑፍ ገኒ ኢየሱስ ሲዳፍ ገለኒ ጉዳና ቀው መሌ ኢየሱስ ክርስቶስ ገረብየ ለፋ ከና ከን ዱፌፊ ቡዴነስ ኛችሱፍ እንዱፍኒ ጃማይ ጀበኑፍ እንዱፍኒ ናፈድሪሱፍ እንዱፍኒ ዮካን ራጂ ሲጎቹፍ እንዱፍኒ ፋርፈታ ሲጎቹፍ እንዱፍኒ ክርስቶስ ከን ዱፌ ሙጫ ሲጎቹ ዳፊ ሙጫ ዋቀዮ ሲጎቹ ዳፊ አንተ የእግዚአብሔር ልጅ ነህ። ክርስቶስን ከተቀበልክ በኋላ የእግዚአብሔር ልጅ ልጅነቱን አግኝታል፣ ስልጣንን አግኝታል። በዚህ ስልጣን ልትኮራ ይገባል። ምንን ተቀበልክ ከኢየሱስ? ምን ሰጠ ኢየሱስ? ወደ ኢየሱስ ከመጣ በኋላ ምን አገኘ ለምሉ ሰዎች መልስ ይሄ ሊሆን ይገባል። የእግዚአብሔር ልጅ ነው የሆንከው። የልጅነት ስልጣን ነው ያገኘው። ኢየሱስ ይተርጋ አመንቴ ቦዳ ማለርገቴ ማልቱ ሲፍቴ ወረሲን ጀደኒኒ አቦ ሙጭማን አርገደ ጀዲ ሙጫዋ ቀዮንቴ እንቱሬ ከናን ዱራ ሙጫዋ ቀዮ የማልጆ የሰይጣን ልጆች ነበር። የዚህ ዓለም ገዢ በእኛ ላይ ሲጫወት ነው የነበረው። ክርስቶስ እኮ ነው ነፃ ያወጣን። ላውጣላችሁ መጽሐፍ ቅዱስ ክፍል እንደዚህ የሚል ላውጣላችሁ፣ ችግር የለም። ክብር ለኢየሱስ ይሁን። እግዚአብሔር ስለሚናገር በቃሉ ግልጽ አድርጎ ስለሚናገር ነው። ኤፌሶን 2 ከአንድ ላይ እንደዚህ ይላል። ኤፌሶን lama tokkorra akkasera isin kanaan dura darbaa keessaniin kan isin kanaan dura darbaa keessaniif cubbuu keessaniin karaa fuuraa duutanii turtan yeroo sanatti isin toora biyya lafaa kana duukaa buutanii deddeebi'aa aboo qilleensa keessa jiruufis gooftummaa qabuufis abboomamaa turtan. Hafuurichi hamaan amma namoota waaqayyoof hin abboomamne gidduutti hojjechaa jira። ይህ መንፈስ አሁን በእኛ ላይ አይሰራም። እኛ አመልጠናል፣ ወጥተናል። ሙታን ነበርን፣ በመንፈስ ሙታን ነበር። ለዚህ ዓለም ገዢ ለሆነው ሰይጣን ደግሞ ተገዢ ነበር። ክርስቶስ ኢየሱስ ከመጣ በኋላ ግን የዘላለምን ሕይወትን ያገኘን ከሱ እጅ እኮ ነው ጌታ ኢየሱስ ክርስቶስ ነፃ ያወጣን። እኛ ነፃ ያወጣን ሕዝብ ነን። ጌታ ስሙ የተባረከ ይሁን። ስለዚህ የእግዚአብሔር ሕዝብ አልነበርንም። የዚህ ዓለም ገዢ ሰይጣን በእኛ ላይ ሲጫወት ነው ነበር። ስለዚህ ነፃ ወጥተናል። አሁን ድነናል። አሁን ዘላለምን ሕይወት አግኝተናል። አሁን እግዚአብሔር የዘላለምን ሕይወት ሰጥቶናል። ጌታ ስሙ ለዘላለም የተባረከ ይሁን። አንደኛ ጴጥሮስ 2:10 ላይ እናንተ ከዚህ በፊት የእግዚአብሔር ሕዝብ አልነበራችሁም ይላል። አልነበርንም። አዎ isin kanaan dura takkaa saba waaqayyoo hin turre amma garuu saba isaa taatanii jirtu. Araara waaqayyoon argatin turtani amma garuu argattanii jirtu. Bama በክርስቶስ ኢየሱስ eenyudhaan karaa gooftaa ኢየሱስ ክርስቶስ argattanii jirtu nu jedha። አልነበራችሁም ከዚህ በፊት ይላል። አሁን ግን አግኝታችኋል ይላል። የእግዚአብሔር ልጆች አልነበራችሁም፣ አሁን የእግዚአብሔር ልጆች ናችሁ ይላል። አልነበርንም። አሁን አግኝተናል።
ማን ሰጠን? ክርስቶስ ኢየሱስ። ስሙ ለዘላለም የተባረከ ይሁን። ቅዱስ ስሙ ይባረክ። ገናና ስሙ የተባረከ ይሁን። ያልነበርነው ነገር በቃ የሌለነው ነገር ጌታ ኢየሱስ ክርስቶስ ሰጠን። ዋን ከናን ዱረን ቀምኔ ጎፍታን ኬኛ ኢየሱስ ክርስቶስ ኑፍ ኬን አመገሩ በሚለው ትምህርት ከዚህ በፊት ባስተማርኩት ትምህርት በጣም ሰዎች ተባርኮበታል። አሁን ግን በሚለው ትምህርት ማለት ነው። ከዚህ በፊት አስተምራለሁ። አሁን ግን ድሮ የሌለን ነገር አሁን አግኝተናል። ድሮ ያልነበረን ነገር ጌታ ኢየሱስ ክርስቶስ አሁን ሰጠን። ስሙ ይባረክ። በቃ ስሙ ይባረክ። ያልነበርነውን ሰዎች አመጣን። እኛ ካሌለበት እኮ ነው የመጣን። አልነበርንም። እኛ ሙታን ነበር፣ የሞቱ ህዝብ ነበር። ግን ዛሬ ተሽሯል። በደሙ ተሽሯል። የዘላለምን ህይወት አግኝተናል። ኢየሱስ ሲዳፍ ገለኒ ጉዳናታው ይጅረሜረ ሴናን ኬኛ ሁንዱኑ አማ ከራ ጎፍታ ኢየሱስ ክርስቶስ ጅሬኛ በራበራ አርገን መቃን ሳውልፋት ሳፍ ገለኒ ጉዳናታው ወንድሞቼ ኢትዮቼ ጌታ ይባርካችሁ። ዘመናችሁ ይባረክ። ስለዚህ ጌታ ኢየሱስ ክርስቶስን የተቀበልነው የእግዚአብሔር ልጆች ለመሆን እንጂ ለሌላ ነገር አይደለም። የዘላለምን ህይወት ለመቀበል እንጂ የሰማና ህይወትን ለመቀበል አይደለም። ወንድሜ ከተራ ህይወት ውጣ፣ ከተራ ንግግር ውጣ፣ ከተራ ምናምን ነገር ውጣ። ህይወትን አውራ። ጅሬኛ ሃሳ ዋሄ ጅሬኛ ወጋ ሰደት ተማዲሳ ኬሳባን ይረሰን። ይሄ አላፊ ነገር ነው፣ የሚያልፍ ነገር ነው እሱ። ክብር ለኢየሱስ ይሁን። የሚያልፍ ነገር ነው እሱ ያልፋል። የማለፈው ግን የዘላለም ህይወት ነው። የማለፈው ግን ከክርስቶስ የተቀበልከው ልጅነት ነው። ከንንደበር ኢየሱስ ራ ከንፉደት ያቦ ምጭማዳ ከንንደበር ኢየሱስ ራ ከንፉደት ጅሬኛ በራበራዳ ጅሬኝ ወጋ ሰደተማ እንደረባ ሸከለፈራ ከነሶ አሪቱ ከንበራበራስ ያለንደርቢ ኢሽያማ ከነዱካ ሶፊዱ ከንበራበራስ ያለንደርቢ ዱራንዱርሳቲ ሞቱማ ኢሳት ያዳ እኒ ኩስኒ ደበለማ ጀዳ መጫምኒ ቁልቁል አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላ ነገር ይጨመርላችኋል ይላል። ሌላ ነገር ተጨማሪ ስለሆነ የሚጨመረውን አትፈልግ። ተጨማሪ ነገር አትፈልግ። የተሰጠውን አስብ፣ የተሰጠውን አንከባክብ፣ የተሰጠውን በደንብ ያዝ። ከንሲፍ ከነም ስርናን ቀበር ከንሲፍ ከነም ኩኑንስ ዋንደር ቡዱ ካይንፊጊን ወፍታንስና ይብስ ውዳስን ጃለት ውዳስን ከበጅ ዩቲዩብ ኢኮ ሼር ሰብስክራይብ ጎዳ ናሞታ ደቀብሲሳ ወፍታንስና ይብስ ሻሎም ስነን ጃለት መቃ ኢየሱስ